ዘማን ነው ከላይ ወርድ በእናቴ ማህፀን እያለሁ የተመረጥኩ ነኝ። እናንተ አንተ በምትለው ለምን ልትገልጽ የምትችለው? አለዋ የቱ ጋር ነው? አንተ በምትገልጽ ክርስቲያኑ የተባልክ የቱ ጋር ማስረጃ? ክርስቲያን ሁን የተባልክ የቱ ጋር ነው? አምላክ ክርስቲያን ሁን ብሎ አዘዋል ወይ? ስትወለድም እኔ ነበርኩ። ስትወለድ ክርስቲያን ነው? አምላክ ክርስቲያን ሁን ብሎ ያዘዘ የቱ ጋር ነው? ወይንስ ከአምላክ ትእዛዝ ውጭ? ስትወለድም ነበርኩ እኮ አልኩ። ይሄን አሁን ክርክር አይደለም። ቀደም ብዙ ጊዜ ልጆችን በጣም ለማሳሳት አንተ ጥያቄውን መልስ። የለም እኔ ከራስ ከእናቴ ሆድ ማህፀን ውስጥ እኮ አልኩ። ይሄን ድጋሚ አልነግርህም። አሁን ወደ ቃሉ ነው። ክርስቲያን ሁን ብሎ አላዘዘህም አይደል? ጌታ ሲጀምር እናንተ በፍጥረት ሲጀምር ነበርክ ይላል። የእናንተ ላይ ያለ ታሳየኛለህ። ወደሱ እመጣለሁ። ወላሂ እመጣለሁ። አዎ በፍጥረት ላይ ሁሉ ገና ስትፈጠሩ በዲን አልኢስላም ላይ እንደፈጠርኳቸው ብሎ ነግሮናል። ወደሱ እንመጣለን። ነገር ግን አንተ ክርስቲያን ሁን ብሎ እግዚአብሔር አዞ ነው ክርስቲያን የሆንከው ወይንስ በራስህ ፈቃድ ነው? ዝም ብለህ እኔ አምነህ ነው እንጂ እግዚአብሔር ሁን አላለህም፣ ክርስቲያን ሁን አላለህም። ግን ስለተመረጥኩ ነው። ባልመረጥ ኖሮ እናንተ ጋር ገባ እናወራለን። አምላክ ባደረገው ድንጋጌ ላይ ተመርጠህ ከሆነ መስክርልን። እግዚአብሔር ክርስቲያን ሁን ብሎ አዞህ ነው ወይ ክርስቲያን ሆንከው? መልስ። ስለመረጠኝ ነው። እኔ ያው የእናንተን አይቼ ስላላዋጣኝ ይሄን ሃይማኖት እግዚአብሔር መርጦታል። እሺ እግዚአብሔር ክርስቲያን ሁን ብሎ መርጦ ይሄን አዟቸዋል። ክርስቲያን ስትሆን ሙስሊም ሁኑ ብሎ ቃል በቃል ስላዘዘን ሙስሊም ሆነናል። ያው ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይለናል። አደራ ቆይ ወደ እሱ እንመጣለን። አብሽር እናሳይሃለን። ክርስቲያን ሁን ብሎ አዛሩ ወይ? እኔ ነገርኩህ። ተመርጬ ነው እኮ አልኩህ። ለአንተ ሊገባ አይችልም አልኩህ። በመንፈስ ነው ለአንተ ለምንም ማን ነው የመረጠው? ክርስቶስ ክርስቶስ ክርስቲያን ብሎ አዟቸዋል። አሁን ወድጄው ነው በልቤ አምኜ የመረጥኩት እንጂ አንተ ወድነህና አምነህ እንጂ አላዘዘህም ማለት ነው አይደለ? አዎ ጌታ ሰው ይሄን ነው የምፈልገው። አምላክ በፍጹም ነብያትን ክርስቲያን ሆነ ብሎ አላዘዛቸውም። ግን ክርስቲያን ሆነ መርጧል። ክርስቲያን ሆነ አዎ ብርታት ሆነ ከለን የሚለው ነገር ያውና በክርስትና ራሱ ከአምላክህ ዘንድና ከነብያት ከክርስቶስም ዘንድ የተመረጠ ሃይማኖት እንዳልሆነ እንድትገነዘብ ነው። ከዚህ በኋላ ብርታት ምን አይነት ብርታት ላይ እንዳለ አላውቅም። አምላክ እኔ በሞት እናንተን አልከተልም። ስለዚህ ከአምላክ ዘንድ ከነብያትም ዘንድ ከክርስቶስም ከነብያቶች መካከል አንድ ነብይ ነው። ከእርሱም ዘንድ የማይታወቅን ሃይማኖት መከተል እንዴት ብርታት እንደሚሆንላቸው አላውቅም። እኔ ሰው የሚገድል አላምንም። ትገላለሁ። እስቲ እንዲያውም አንድ ጥያቄ እናንተ ሰው ትገላላችሁ? ቆይ አብሽር ኪንግዬ እናወራለን። ማርያም እናቴ ቤትሽን አንሺው ወይንም የተናሳ ወይ በተራ ኪንግ ይወላል ስናዘ ጊዜ ታዘን። እሺ በቅርታ ጋር አሁን ደግሞ ቀጣይ ደግሞ ታወራለህ። ቤትሽን አንሺው ወይንም የተናሳው ማርያም እናቴ ሄሎ አለ ወይንም አለሽ? ሄሎ ኪንግ አንሳው። በቃሽ። ስለ ግድያ ጀምረሃል። ስለ ግድያ ጥሩ መንገድ ነው የመጣው። ምንድን ነው ያልከው? እውነት እናንተ እኛን ትገላላችሁ? እውነት እስቲ ይሄን አሳይን፣ ግለጥና እኔ ነው ባላምን ትገለኛለህ? እስቲ እውነቱን ዛሬ ሳው እውነቱን አይ ስለናንተ ነው እያወራን። አንተ እኔን ትገለኛለህ፣ እኔ ባላምን ታደርጋለህ የሚል አይ አንገለህ ማንገለህ ወላሂ አንገለህ አቤት እግዚአብሔር ይድረስልኝ። ዛሬ ገና እውነቱን ስታወራየው ዛሬ ገና አንተ ምን እንደተባለ ላሳየህ። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ነው ያለው። ሙሐመድ ሆይ ለእነዚያ መጽሐፍ ለተሰጡት ለአይሁድ ለክርስቲያኖች ስለሙ በላቸው። ተሰለሙ በእርግጥም ቀናውን ጎዳና ተመሩ ነው ያለው። ስለሙ የሚል ጥሪ እንጂ ግደላቸው አይደለም። ባልቀበልስ ላይ ኢክራሀ ፊዲን በሃይማኖት ማስገደድ የለም የሚለውን አንድ ያውጡለት። ባትቀበል ደግሞ ያው የታዘዘው ምን እንደሆነ እናሳየው። ላይ ኢክራሀ ፊዲን የሚባል ሱረት ግብር እስኪከፍሉ ድረስ ተዋጓቸው የሚል የለም። የእናንተ ቃል ያሳየው። ወደ እሱ እንመጣለን። አሁን እዚህ ጋር ያው እና አምላክ ምን አለ? በሃይማኖት ማስገደድ የለም። ቃል በቃል ያው ከፈለክ ሱረቱል ከህፍንም ጨምረለት ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ አምላክ አላህ የፈለገ ያው ሱረቱል በቀራ ላይ የላሚቱ ምዕራፍ ላይ ምን ይላል? በሃይማኖት ማስገደድ የለም ይላል። ይታያል። አራት ነጥብ ሌላ ልጨምርልህ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል አላህ። የፈለገ ይመን የፈለገ ይካድ። አራት ነጥብ
ያውና በሌላ ዛሬ እውነት ትክክለኛ ነገር በመናገር ደስ ብሎኛል። ግን እዛው ላይ ደግሞ ስላላዘጋጁ ድረስ ተዋጓቸው። እዚህ ስትመጡ ጊዜ የተለየ ነገር የምትሰሙት ማለት አውራሽ የሚነግሯቸው ጭንቅላታቸው ውስጥ የሚያደርጉላችሁ እና መጥፎ ግንዛቤ ቢኖራቸው ስለሚጭሩባቸው ነው እንጂ የእናንተ ቃል እኔ ምዕራፉን አላውቀውም እንጂ ልንገርህ፣ ከምድር ላይ ያሉ ክፉ ፍጥረታቶች ክርስቲያንና አይሁዳኖች ናቸው። እስከ መጨረሻ ግደሏቸው፣ ግብር እስኪከፍሉ ድረስ የለም። እዛ ላይ የትኛውን አስረዳህ? ግብር እስኪሰጡ ድረስ የሚለውና እንግዲህ ያንን በእምነታቸው ባለማመናቸው ብቻ ምክንያት ግደሏቸው የሚል አይደለም። ባለማመናቸው ምክንያት ግደሏቸው አይደለም። ቃቲሉ الذين لا يؤمنون بالله باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون ይላል። አሁን የጠየቀው አንቀጽ ይሄ ነው። በሱረቱ ተውባ ላይ ይገኛል። ቃል አይደለ والله سبحانه وتعالى ያለም ሰዎች አይሁድ ይሁን ክርስቲያን ማንኛ መጀመሪያ ዳዕዋ አድርጉላቸው ነው። ከተቀበሉ እሰየው፣ በጣም ጥሩ። መጀመሪያ ወደ ነብያት መንገድ ጥሯቸው፣ ወደ አምላክ ጥሯቸው። ከተቀበሉ እሰየው። እምቢ ካሉ ግን ግብር እንዲከፍሉ ዘዟቸው። አየህ አይደለ? ካላመኑ ግደሏቸው ይላል የቁርአን አንቀጽ። ላ ግብርን ለምን አስቀመጠ? አየህ አይደለ? በሰላም መኖር ይችላል ይሄ ሰውዬ እምነቱን ይዞ ነው። አያቸው አይደል? ካላመነ ግደሉት ይላል ወይ አንቀጹ? ወላሂ አይደለም፣ ባለማመናቸው አይደለም የሚለው። አንብብልኝ ሻውታና እሺ አንብብለት። ባለማመናቸው ሳይሆን ግብርን እንዲሰጡ ይላል። ግብር ደግሞ የአንድ ሀገር መንግስት ግዴታ ያደርጋል አይደል? በሀገሪቱ ላይ አይ አልከፍልም ምን ታመጣለህ ብለህ ትኖራለህ? በሀገርህ ላይ አትኖርም። ያ መንግስት ይዋጋሃል። ወጣላ አይደል? ያ ማለት ነው፣ ሌላ ነገር አይደለም። ይስላም አሁን እዚህ ጋር ግብር ባለመስጠታቸው እንጂ ባለማመናቸው አይደለም። ሲነግሯቸው ግን ሲያጭበረብሯቸው ምን ይሏቸዋል? ካልሰለሙ ግደሏቸው ነው የሚለው ይሏቸዋል። ወላሂ እንደዛ አይደለም። አንብቡላቸው፣ ያ አንብቡላቸው። እሺ እነዚያ መጽሐፉን ቁጥር 29 ነው አይደለ? ቁጥር 29 ነው አይፈልገው። እነዚያ መጽሐፍ የተሰጡትን ሰዎች እነዚያም በአላህና በመጨረሻው ቀን የማያምኑትን አላህንና መልእክተኛውም እሱም ያደረጉትንም እርም የማያደርጉትንና እውነተኛንም ሃይማኖት የማይቀበሉትም እነሱ የተዋረዱ ሲሆኑ ግብርን ቆይ ተረጋጋ አሉ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ለምንድን ነው ያለው? አሁን እንግዲህ ከምን በኋላ ነው የመጣው? መዋጋቱ ከምን በኋላ ነው የመጣው? ባለማመናቸው አይደለም፣ ግብርን ብሎ አስቀምጠላችሁ። ቅድም እንዳልኳችሁ የሚቀድመው የቱ ነው? ወደኋላ መልሰው አትሸፍነኛ። ማን ነው እምነት ጥሯ እያሳየን ነው። መጀመሪያ ሳይግር ነበር። ወደ እምነት ጥሯቸው፣ በአላህ እንዲያምኑ፣ በመልእክተኛ እንዲያምኑ፣ አምላክ በነቢያት ላይ ያወረደውን ህግና ስርዓት እርም እንዲያደርጉ የሚያደረገውን ያዘዘውን እንዲፈጽሙ ጥሪ አድርጉላቸው። ከተቀበሉ እሰየው። እምቢ ካሉ ተዋጓቸው ይላል ወይ? ላ በፍጹም አይደለም። እንደዚያ እምቢ ካሉ በቃ ሰላም ይቀይራው። እያነበብኩ እያለ ለምን ይቀይራል? እያወራ አይደለ እንዴ? አንተ ለምን አሰብክ? አትቀይርበት፣ መልስበት። ከዚያ በኋላ እምቢ ካሉ ካላመኑ ገደሏቸው ነው ወይ? አይደለም በፍጹም። ግብር ብሎ አስቀመጠ። አያችሁ አይደለ? ያ ነው ግብር እየከፈለ ይኖራል እንደፈለገ። በሙስሊም ሀገር ላይ ነው በነገራችን ላይ የሙስሊም ሀገር ሁና እስልምና መሪ እያስተዳደረ በቁርአንና በሐዲስ እየተተዳደረቻች ሀገር ጫፉ እንዳይነካ ግብር ከከፈለ በሰላም መኖር ይችላል። ይፈቻል አይደለ? እምነቱን እንዳትነካበት የራሱን እምነት ማራመድ ይችላል ወይ? መብቱ ነው። ነገር ግን በዛች ሀገር ላይ ሲኖር ጊዜ ያ መንግስት ለሀገሪቱ ደህንነት፣ ለሀገሪቱ መድኃኒት ቤት አለ አይደል? እንደዚህ የሚያወጣቸው ነገራቶች አሉ። ያንን ይህ አይሁድና ክርስቲያን በዛች ሀገር ላይ ሲኖር ሁሉ ነገሩ ተጠብቆለት እንዲኖር የወታደር አለ፣ የፖሊሶች አለ። ይሄን እንዴት ነው መንግስት ከየት ነው የሚከፍለው? ከሀገሪቱ በሚገኘው ገቢ ነው አይደለ? የዛኔ ግብር ይክፈሉ አለ። በቃ ሙስሊሞችስ አለባቸው ወይ? ሙስሊሞችም አለባቸው። ምን ዘካ የሚባል አለ፣ ከግብር እጥፍ የሆነ ማለት ነው። ገብታችኋል አይደለ? ያን አልሰጥም ካለ ትዋጉታላችሁ ወይ ሙስሊሙን? አዎ በደንብ እንዋጋለን። ይህ በእምነት ብቻ ነገር ሳይሆን በቃ ሀገሪቱ ነዋሪ እስከሆነ ድረስ ሊያወጣ የሚገባው ነገር ነው። ያንን ያወጣል። ይሄ ነው እንጂ በእምነቱ ጫፉን እንዳትነኩት ብሎ ቅድም እንዳሳየውህ በሃይማኖት ማስገደድ የለም ይላል። ዳዕዋ ብቻ ነው። ቅድም ከሚለው ቦታ ላይ ግብር ይቀድማል፣ ሃይማኖት ይቀድማል። አሁን ያወጣው ቦታ ላይ ለምን ይሸፍናል? ግብር ብሎ መጀመሪያ ሃይማኖት ነው የሚለው። እያሳየነ ሃይማኖትን የማይቀበሉት ነው የሚለው። ግብር ከዛ በኋላ ነው የሚለው።
እኮ ሃይማኖትን ካልተቀበለ ወደ ግብር ጥሪ ታደርግለታለህ። በቃ እንደዚህ ከሆነ ሃይማኖትህን በሁለት ነገር ነው ምን አልከኝ? በሁለት ነገር ነው እንትን የምትሉት። ይኸው በእነዚያ መጽሐፍትም ከሰጡት ሰዎችም እነዚህ በአላህ በመጨረሻ ቀን የማያምኑትን ነው የሚለው። በአላህ በመጨረሻ ቀን የማያምኑትን። መጨረሻ ማለት ስለ ቂያማ ነው የሚያወራው። መጨረሻ ማለት ቂያማ ነው። በመጨረሻ ቀን የማያምኑትንም እርምም የሚያደርጉትን እውነተኛ ሃይማኖት ነው የሚለው። እውነተኛ ሃይማኖት የእናንተ ነው። ስለ እናንተ ነው እዚህ ጋር እያወራ ያለው። ለእኛም እየተናገረ እውነተኛ ሃይማኖት ሲል እናንተንም እኛንም ጨምር እየተናገረ የማይቀበሉትን ግብር በላ እስኪ አሸፍን ግብር እስኪሰጡ ድረስ በላት። እሷን ነው የፈለገው። አሸፍነኛ ወደዚህ በላ። እውነተኛ ሃይማኖትን የማይቀበሉት እነርሱ የተዋረዱ ሆነው ሁለት ነገር ነው እዚህ ጋር ሃይማኖትን የተዋረዱ ሆነው ግደሏቸው ነው የሚለው። ቆይ አንዴ ሃይማኖታቸውን ስለተዉ የተዋረዱ ሆነው ግደሏቸው ነው የሚለው። ቃሉ እያነበብኩ ነው። አንዴ ያው አልሸፈንኩብህም። እሺ የተዋረዱ ሆነው ግደሏቸው ነው የሚለው ወይስ ግብር ማለት መዋጋት ምንድን ነው? ስለመዋጋቱ እንመጣለን። እሱ ቅድም ስትናገር ምንድን ነበር? ስላላመኑ ስትለን ነበር። እሱን እያስረዳነህ ነው። ባለማመኑ አይደለም እያልኩህ ነው። ገብቶሃል አይደለ? ባለማመኑ አይደለም። ካላመነ መብቱ ነው። በሀገሩ ላይ መኖር ይችላል። በሙስሊም ሀገር ቢሆን ራሱ የሃይማኖትና ክርስቲያን እንደዛ የሚላለች ከሱ በተጨማሪ የሚላለ ያላመነ ሰው መብቱ መኖር ይችላል የሚላለ። አዎ እሱንም ላሳይህ ነው። ገና ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አንዴ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሐዲስ ላይ መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና አሉ። የሌላ ነገር እንጂ በዚህ ነው ማነበው ነበር ተወትሎብኝ ነው። ሐዲስ ላይ ነው እንትን ላይ ነው ያለው። ከቁርአንም ከሐዲስም እንሰጣለን። ነብያችን ሰለላሁ ዐለይሂ ወሰለም ያው ምን ይላሉ እዚህ ጋር ቡኻሪ ላይ ሐዲስ ጋር አይደለም የእንትኑ የቁርአን ላይ መጽሐፍ ላይ ቡኻሪ 6914 ላይ ይገኛል። ምን ይላል? መን ቀተለ ነፍሰን ሙዓሃደን እንዴት አዳምጠኝ። ቁጥሩን 6914 እየጻፍኩ ነው። እኔም ለማስታወስ እየጻፍኩ ነው። ቡኻሪ 6914 እዚህ ጋር ምን ይላል? መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና ይላል። አንዴ ይብራውታላችሁ። ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ነው ያሉት። ከሙስሊሞች ጋር ቃል ኪዳን አለው። ያ ማለት ግብር በመክፈል ሁሉ ቃል ኪዳን አለው። ይሄን የገደለ ሰው ከእናንተ መካከል ገነትን ሳይሆን የገነትን ሽታ አታገኟትም ብለውናል። ጫፉን መንካት አይቻልም። እግዚአብሔር ዛሬ ገና እውነት አወራ። እውነት ስንት አይነት ሰው ተከራክረናል። እኛ እዚህ አሁን ያለንበት ወይዘር ራሱ በጣም አሉ፣ ብዙዎች አሉ እንደናንተ። ግን አንድ ቀን እንደዚህ ብለው ነው ያውቁ። አንድ ቀን ያውና ያው የገነትን ሽታ አታገኙም ከነካችሁት ብለውናል። አንድ መን ቀተለ ነፍሰን ሙዓሃደን ለም የሪህ ራኢሐተል ጀና ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ጫፉን መንካት አይቻልም። የራሱን እምነት መንካት አይቻልም። እምነቱ ቦታቸው አለ አይደለ? ያ ቃል ኪዳን አለው ከሙስሊሞች ጋር ቃል እስካለው ድረስ ይሄን ከሃዲ የገደለ ሰው የገነትን ሽታ አታገኙም እንዳትነኩ ብለውናል። አይ እኔ ዛሬ እንደዚህ አይነት ነገር ሰምቼም አላውቅ። አንተ ብቻ ስትል ሰማሁ። ሌላ የሰማችሁት ካለ ስለ እስልምና መጠየቅ ትችላላችሁ እዚህ መጣችሁ። ማንኛውም ሌላ ደግሞ እንትን 9 ሚስት ለምን አገባ ጥያቄ ስለሆነብኝ ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ጊዜ في سورة الرعد ላይ ምን ይላል? ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية وما كان لرسول أن يأتي بآية إلا بإذن الله لكل أجل كتاب ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር ይላል። እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያቸው አይደሉም ማለት ነው። ከእርሳቸው በፊት ቀደምት ነቢያት ከአንድ በላይ እንዲያገቡ ተደርገዋል። ቦታቸዋል አይደለ? ታባዎች ነቢያቶችን ራሱ አላህ ሱብሓነሁ ወተዓላ ላሳይ ይችላል። የቁርአን አንቀጽ አሁን የምናገረውን እኛ ጋርም አለ። በብሉይ ኪዳን ላይ ብዙ ያገቡ ሰዎች ስላሉ ነው ያገቡ ነበር ነቢያቶች ብሎ አላህ በቁርአን ላይ ይገልጽልን። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ያገቧቸው? ለምን እንዳልበቃቸው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሚስት ብቻ እስከ 53 ዓመታቸው ድረስ የቆዩት በአንድ ሚስት ብቻ ነው። ታውቃላችሁ ይሄን? አንድ ሚስት ብቻ ኸዲጃ። አዎ በአንድ ሚስት ብቻ እስከ 53 ዓመት ድረስ ቆይ ልነግርህ ነው። ከዚያ በኋላ የዘጠኞችን ያገቡባቸውን ከዚያ በኋላ ባለው እድሜያቸው ላይ ነው። አሁን ምንድነው ጥያቄው እዚህ ጋር
እንደው የወሲብ ጥምን ለማርካት ቢሆን የሌላ እምነት ተከታይ እንደሚያስቡት በወጣትነት ዘመናቸው ነበር እነዚህን ሁሉ የሚሰበስቡት አይደል እንዴ? አንድ ሰው ወጣት ዘመኑን በአንድ ሚስት ብቻ አሳልፎ በእድሜው ካለፈና ከሄደ በኋላ የሚያገባበት ምንድነው ዓላማው? ምንድነው ዓላማው ከተባለ በቁርአን ላይ አላህ በቁርአን ላይ ይገልጽልናል። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሂክማ። በቁርአን ላይ ራሱ አላህ ቃል በቃል ያን ሻአን ነብይ እያለ ትእዛዝ ያወርድላቸዋል። እናንተ የነብዩ መሐመድ ሚስቶች ሆይ እያለ እርሳቸውን ለየት ያለ ትእዛዝ ሲያዝ እናያለን። ለምን ዓላማ እንዳገቧቸው ይገልጻል አላህ። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሂክማ ኢነላሃ ካነ ለጢፈን ኸቢራ ይላል። በነቢዩ ሙሐመድ ቤት ውስጥ የሚወሳውን የእኔን የአምላካችሁን ቃል የእርሱንም አስተምህሮት ጥበብን ለትውልድ አስተላልፉ ይላቸዋል። ለዚህ ላይ ያገቧቸው ቦታቸዋል አይደለ? ታዲያ ይህንንም እነርሱ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ከእርሳቸው ትምህርትን በመቅሰም ለትውልድ አስተላለፉ፣ ያዘዛቸውንም አምላክ አደረጉ፣ አለፉ። በቃ ይሄ ነው ቦታቸዋል። እናታችን አይሻ የነቢ ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ 2020 ምናምን አካባቢ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ ታስተምር ነበር። ለዚህ ዓላማ ነው አላህ ሱብሓነሁ ወተዓላ ከአንድ በላይ እንዲያገቡ የደነገገባቸው ማለት ነው። ያንን በወጣትነት እድሜያቸው ላይ አላደረጉትም። በአንድ ሚስታቸው ከ25 ዓመታቸው ጀምሮ እስከ 53 ዓመታቸው ድረስ በአንድ ሚስት ነው ያሳለፉት። ለዚያውም በ15 ዓመት የምትበልጣቸውን ሴት ነበር ያገቡት። ለዚያውም ተጠይቀው ነበር ሁሉ ሄደው እንደው የትኛውን ቆንጆ ልጅ ላግባ ብለው መርጠው እንኳን አይደለም። ታውቃላችሁ አይደል? እና ያገቡባቸው ዓላማ ለምንድን ነው ለሚለው ጥያቄ አምላክ አላህ ራሱ ነው መልስ የሰጠው። እናንተ የነብዩ መሐመድ ሚስቶች ሆይ እያለ እያዘዛቸው በቤታችሁ ውስጥ የሚወሳውን የእኔን ቃልና የነብዩ መሐመድን ትምህርት ለትውልድ እንድታስተላልፉ ዘንድ ነው አስተላልፉ ብሏቸዋል። ይህንንም በብቃት ተወጥተው አሳልፉ። አይሻ ሳትሞት አይደለ እንዴ ሁሉ ያገባው ወይስ ከሞተች በኋላ ነው? ላ እናታችን ባለች የመጀመሪያ ሚስታቸው ኸዲጃ ትባላለች። ኸዲጃ እሷ ከሞተች በኋላ ነው ሁላቸውን የሚያገቡት። ልክ በ53 ዓመታቸው ላይ ከዚያ በኋላ ነው። ለዚያም መዲና ላይ ልክ ሲረጋጉ ጊዜና አስተምሮ በደንብ መውረድ ሲጀምር ጊዜ በቃ ከዚህ በኋላ ትምህርት ሊወርድ ስለሆነ ከእርሱ ጋር የምትሰሙትን ቃል ሁሉ ታስተላልፉ ዘንድ ብሎ አዘዛቸው። ለዚህ ነው ቃል በቃል ቁርአን ላይ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃል የመልእክተኛውን ጥበብ ለትውልድ አውሱ ይላቸዋል። ይህንን ያገቡባቸውን ዓላማ ቃል በቃል ይገልጻል። አንድ አውጣለትና ላሳይህ ለምን እንዳገባቸው። እንደ ሱረቱል አሕዛብ ላይ አውጣላቸው ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሂክማ የሚለው እናንተ የነብዩ መሐመድ ሚስቶች ሆይ እያለ ቃል በቃል እየተናገረ ማለት ነው። እሺ ያ ኒሳ አልነቢ ሱረቱል አሕዛብ ሱረቱል አሕዛብ ቁጥር 30 ላይ ያለ 32 ላይ ያለ ወረድ ብለው ደግሞ ያዘዘባቸውን እናያለን። ሱረቱል አሕዛብ ስንት ላይ ምዕራፉ? የአሕዛብ ምዕራፍ ወደ ላይ አድርገው 30 አካባቢ መሰለኝ 30 ላይ እስኪ እንትን ሁሴን ዙመር ጋፊር ምዕራፍ 30 ሩም ነው። ከሱ በታች ወረድ በል 37 አገኘሁት 33 እሺ ያ አዩሃ ነብይ የሚለው ነው። ያ ኒሳ ነብይ እያለ ይናገራል። እናንተ የነብዩ መሐመድ ሚስቶች ሆይ እያለ ቃል በቃል ሲጠራቸው እናያለን። ወረድ ብሎ ትእዛዙን ደግሞ እዛው እናያለን። ሱረቱል አሕዛብ ቁጥር 30 ላይ ይኸው ያ ኒሳ ነብይ ቁጥር 30 ላይ ይኸው እናንተ የነብዩ ሚስቶች ሆይ ወራ በአማርኛ አሳያቸው። ያ በአማርኛው ያውና እናንተ የነብዩ ሴቶች ሆይ እያለ ያዛቸዋል። አሁን ስንት ላይ ትገባል? ወረድ በልና ወዝኩርነ ማ ዩትላ የሚለውን ተመልከተው ያዛቸዋል ይዘጋ ማለት ነው። ያውና ፊ ቡዩቲኩን ከአላህ አንቀጾችና አሁን ልብ በሉ ከጥበቡም በቤቶቻችሁ የሚነበበውን አስታውሱ። አላህ እዝነቱ ረቂቅ ውስጥ አዋቂ ነውና እያለ ይናገራል። እዚህ ጋር ከአላህ ማለት ስለ ሚስቶችን እያዘዛቸው ነው። በቤቱ ውስጥ የሚወሳውን ለነብዩ መሐመድ ቤት ውስጥ ያንን አውሶ ለትውልድ እያላቸው ነው። ወዝኩርነ አውሱ እያላቸው ነው። ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሂክማ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃልና ልክ እንዲሁ የመልእክተኛውን ጥበብ የሚለው ሱናን ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮን አውሱ እያላቸው ነው። አውሱ ይላቸዋል። ይሄንን ከእርሳቸው ትምህርትን ቀስመው ለትውልድ እንዲያስተላልፉ እንዳገባቸው እንዳደረገ ይሄን አላህ ሱብሓነሁ ወተዓላ ያዘዘበት የሆነ የቁርአን አንቀጽ ነው። ይህ እነርሱን የተመለከተ ትእዛዝ ነው። እዚህ ነው። እሺ የእናንተን ትምህርት ለምንድን ነው እኛ ማንማረው? መማር ትችላላችሁ። ያው እየተባልክ አችልም አሉ። በፍጹም ሲጀመር
ቆይ እዛ ሄድኩና ጠየኳቸውና ማንም ሰው ሻሃዳ ሳይዝ የኛን ቁርአን መጻፍ አይችልም እንደ ሐራም ነው የሚቆጠረው ነው ያሉት። ችግር የለውም ትችላለህ። እንደዚህ አፕሊኬሽኑ አለ፣ እሱን አውርደህ እንደፈለክ መማር ትችላለህ፣ ማንበብ ትችላለህ። ማነው እንደዚህ ያለው? አይ መረዳት ነው። ለምሳሌ አሁን ያልገባኝ ቦታ ላይ ስጠይቅ ማን ነው የምጠይቀው? እኔ እኮ የቅርብ ያሉትን ሰዎች ናቸው። እነሱ ደግሞ እኛ ለማስረዳት ፈቃደኛ ነው። አማርኛ የሚለውን እንትን በልና አንተ ጥያቄዎች ካሉ ይዛና እኔ ማንኛውም ጥያቄ ክርስቲያን ካለ እዚህ ጥያቄ ገብቶ መጠየቅ ይችላል። ማንበብ ከፈለጋችሁ ቅዱስ ቁርአን በአማርኛ የሚል አለ። እሱን አንዴ ተመልከቱትና ይሄን እዚህ ጋር አውርዳችሁ እንደፈለጋችሁ ማንበብ ትችላላችሁ። ታያችኋል። ያ ቅዱስ ቁርአን በአማርኛ ይላል። ይሄ አፕ ያ እነሱ ኢብሮ እያሳያቸው ነው። ይሄንን አውርዱትና በዚህ ላይ የምትፈልገው ማንበብ ትችላለህ። ሀሱ እኔ አንድ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አይ ቃሉን እንድታብራራልኝ ነው። በእናንተ ጂሃድ ማለት ምን ማለት ነው? በጣም ጥሩ ጥያቄ።